የኢትዮጵያ ህዝብ የሚባል ስለዚህ ታሪክ ያልተማሩ እነዚህ የማዳም ቅመሞች በቃ ምንም አያውቁም። በደመ ነፍስ የሚንቀሳቀሱ ነው። በሴት አዳሪና በአዝማሪና በደፍተራ የሚመራ ፖለቲካ ነው። በእውነት ግን እናንተ እውነት ነው ሙባረክ በጣም እኔ ጎንደሬ ነኝ፣ የተማርኩ ሰው ነኝ። ጎንደር ማንነት ነው፣ የራሳችን ነገስታት፣ የራሳችን ማንነት። ጎንደር እነ ንጉስ አጼ ባካፋ ኦሮሞ ነበሩ፣ እነ አጼ ሱስንዮስ ኦሮሞ ነበሩ። ቅልቅል ነን እኛ፣ ቅልቅል ነን። ግዛቱን ብትመለከት ማለት ነው። ጎንደር ማንነት ነው። ላይ ወሎ ማንነት አላል። ወሎ የሚባለው ወሎ ትንሿ ኢትዮጵያ ነበረች። ስለዚህ እኔ አሁን በአማራ ስም መሞት አልፈልግም፣ በአማራ ስም መገደል አልፈልግም። እኔ አማራ አይደለሁም፣ ፕሮቴስታንት ነኝ። ፕሮቴስታንት ነኝ። እምነቴ ፕሮቴስታንት ነው። አማራ ነበርኩኝ እስከ 21 ዓመቴ። ይህ አትሳቅ፣ የሚያስቅ አይደለም። ከፈለክ መጽሐፍ ከፍቻ ያሳያለሁ። ግን ምንድነው ለዚህ ከሆነ አንድ መሆን አንችልም። ጎንደር፣ ጎጃም፣ ወሎ፣ ሸዋ እንገዳድ እንጨራረሳለን። እስኪ ዝም በሉ እነሱ። እስኪ እናንተ ውጡ። ሙባረክ እስኪ ዝም በል አንተ። እስኪ አሁን ለምሳሌ ታፕታፕና ሸርጎድ አድርጎ ጋይስ ታፕታፕ እንድገር። እኔ ስማ ዶክተር አምባቸውና አሳምነው ጽጌ ወሎዬ ነው አለ። አሳምነው ጽጌ ዶክተር አምባቸው ጎንደሬ ነው አይደል እንዴ? ሰኔ 15 ላይ ምን የተደረገው እና የወሎና የጎጃም ጎጠኞች ተደራጅተው ሂደው ጎንደርን ሊያጠፉ እኮ ነው የተገዳደሉት እንዴ? እዚህ ጋር ያለጠፍኳቸው ታያለ። እነዚህ እንዳሉ የጎንደር ጀግኖች እንዳሉ የገደሏቸው ብልጽግና አልገደላቸውም። ዘመነ ካሴ ነው የሚያስገድላቸው፣ ወሎዬ ነው የሚያስገድላቸው። ስለዚህ ብትተውን ዘመነ መሳፍንት ነው የምንሆነው። አሁን አብይ ቢወጣ ማለት ነው መከላከያ ሰራዊትን ቢያወጣ ጎንደርና ጎጃም ይጨራረሳል። አንፈልጋቸውም እኛ። እነዚህ ቡዳ ናቸው። እነዚህ የጅብ እንትን ይዘው የሚዞሩ ናቸው። እኛ ጎንደር የራሳችን ማንነት አለን። በአማራ ጭፍላቅ ለምንድነው ጎንደርን አማራናይዝ አድርገውታል? ወይም ደግሞ ጎንደር አሁን ከየትኛውም ሀገር የተለየ ቁጥር አንድ ኦርቶዶክስ ጎንደር ነው አይደል? 44 ታቦት ያለው ነው። አሁን ጎንደርን ከኦርቶዶክስ ልትነጥለው አትችልም። እኔ ኦርቶዶክስ ክብር ሃይማኖት ነው ለዘላለም ይኑር፣ አያገባኝም። ግን አማራ የሚለውን አይዲዮሎጂ ጎንደር ህዝብ ላይ ጭነውታል። ታፕታፕና ኮፒ ጎንደር ህዝብ ላይ ጭነውታል፣ ጭነውብናል። ደማዊ ማንነት አይደለም አማራ እስከ ኃይለ ሥላሴ ድረስ ክርስትና ነበር። አዎ ጎንደር በ16ኛ ክፍለ ዘመን ሂድና አንብብ። ቅማንት የሚባል ራሱን የቻለ ማህበረሰብ ነበር። አርጎባ፣ ሽናሽን የሚባል ሁሉንም ጨፍልቀው ምንድን ያደረጉት? አማራን ያደረጉት፣ ኦርቶዶክስን ያደረጉት። ይህ ደግሞ ከሌላው ሀገር ጋር አብሮ ይሄዳል። ለምሳሌ አሜሪካ ስትጀምር እስካሁን ድረስ የክርስቲያን ሀገር ናት። አሜሪካ እንትን ሲመረጥ ፕሬዚደንት ሲመረጥ መጽሐፍ ቅዱስ ላይ ምለ ነው ፕሬዚደንት፣ ሰነተር፣ ሙስሊሞንክ ምኖንክ ደዝመረ መጽሐፍ ቅዱስ ላይ ምለ ነው። ቢካዝ ኮንስቲቱሽኑ ህገ መንግስቱ ሲጻፍ የአሜሪካኖች የክርስቲያን ሀገር ሆነዋል። እንደ አሜሪካኖች የጀመሩትም ለምሳሌ ሳውዲ አረቢያ ብትሄድ የሙስሊሞች ነው አለ እንዴ? ይህ እኮ እንትን ነው እኮ። ለምን ነው ኢትዮጵያን ከታሪክ የምናወጣት? አሁን ጎንደሬዎች አብዛኛዎች ኦርቶዶክስ ነው። 90% ጎንደሬ ኦርቶዶክስ ነው ታውቃለህ። አሁን እያነቃሁት ነው። አሁን እየነቃ ነው። በአማራ ስም መሞት አንፈልግም። በአማራ ስም መፈናል። ለዚህ እኮ ነው ከአብይ ጎን ነኝ። ጎንደሬ ከአብይ ጎን ነው። አላየም ፋሲል ግንብ እንዴት አድርገን እንዳሳመር ነው? አላየም መንገድ እየተሰራ ነው፣ ልማት እየተሰራ ነው፣ የኮሪደር ልማት ምናምን። ቢካዝ እኛ አሁን ጎንደር ክልል መሆን አለባት። ከአማራ ከሚባል አሳስብ መውጣት አለብን። አማራ መሆን የሚፈልጉ የራሳቸው ጉዳይ ይሁኑ፣ ምንም ችግር የለም። ኩዶስ ቱ ዘም። ወሎን እናንተ የፈለጋችሁን አድርጉ። ጎጃም የአገዎች ነው። አገው ብዙ አሉ። ወደ 8 ሚሊዮን የሚሆን አገው አለ ተጨፍልቆ። ባደው ዘመነ ካሴ ምን እንዳልታውቃለህ? እና እሱ ዘመነ ካሴ የአገው ታጋይ ነው። አገውን ዳይነስቲ ለመመለስ ነው የሚታገለው። ጎጃም የአገው ክልል ይሆናል። አብዛኛዎች አገውና ኦሮሞ ቅልቅል ናቸው። ጎጃም ብትሄድ ኦሮሞ አለባቸው፣ አገው ናቸው አብዛኛዎች ግን ገባ። ከተለያዩ ጉራጌ ማለት ከተለያየ ቦታ የመጣ ሰው። ይህን ነገር ሙባረክ ማወቅ አለባችሁ። አትሞኙ። አማራ የሚባል ሰው አትሳደቡ። አማራ ማለት ኦርቶዶክስ ማለት ነው። ክርስቲያኖችን እየሰደባችሁ ነው። መርጠ ነው መናገር ያለብህ። አሁን ጎንደር መርጠ ነው። ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚባል ግዛት አለ። ግዛት ነበረ። አሁን ከማን ጋር ነው እየታገልን ያለ ነው? እርስ በርሷ ለሚታገለው
አምሴሪየስ እነዚህ ሰዎች ስላልተማሩ እዚህ ጋር ህዝቡን እኔ እኮ መነገድ ከፈለኩኝ ሙባረክ አማራ